ብዙ ሰው እንደዛ ነው የሚያስበኝ። አሁን አዶናይ ማለት በቃ ይዋ ነው አዶናይ እንትን ነው። እኔም ትዕቢት አለኝ፣ እኔም ጉራ አለኝ፣ እኔም አጠፋለሁ። ስለዚህ ትዕቢቷ ወደ ትዕቢት እየገባው ነበረ። ስኬት በስኬት ያ ነገር አመጣሁት፣ ያ ነገር አመጣሁት፣ ያ በገንዘብ በታዋቂነት በለው አንደኛ። ከዛ ይህ ነገር ሁሉ ከዓለም በላይ ያደርግሻል። አሁን ብዙ ያለሽ ከዛ እነዛ ሞመንቶች ያጋጥሙና እንደዚህ ያለሽ ማስተዋል ትጀምሪያለሽ። ከዛ እኔ ሁሌም ከእግዚአብሔር ጋር ነው የምራመደው። ከሱ በላይ አይሰማ። ትዕቢት የሚባለው ከሰው በላይ ነኝ ብለሽ ስታስቢ ብቻ አይደለም። ዋናው ትዕቢት ከእግዚአብሔር በላይ ነኝ ብለሽ ስታስቢ ጊዜ ነው የሚያስተምርሽ፣ እግዚአብሔር የሚያሳይሽ። አሁን ከእግዚአብሔር ጋር ነው የምራመደው። እኔ እወደዋለሁ እግዚአብሔር፣ ከማንም ሰው አልበልጥም። አውቀዋለሁ። እኔ እስር ቤት ስታሰር የዛኔ ታዋቂነት ያራግፌ ነው የገባሁት። እዛው ገንዘቤን አራግፌ ነው የገባሁት። ዜሮ ሆኜ ባዶ ሆኜ አየኋቸው። እነዛ ሰዎች በምንድን ነው የምበልጠው ከነዛ ሰዎች? በምንም። እነሱም ቁጭ ብለዋል፣ እኔም ቁጭ ብያለሁ። ስለዚህ ያገኘሁት ሰው አሁን ሳገኝ በክብር በእኩልነት አወራለሁ። ስቲል ግን አዶናይ ስኬታማ ነው፣ ጎበዝ ነው፣ እምነቱን ይከተላል። እሱ ሃምብል ሆንኩኝ፣ ተረጋጋሁ፣ ተመስገን። ስለዚህ በሚያጋጥሙ ማንኛውም ገጠመኞች እየተማርክ ራስን እያስተካከልክ ራስ ላይ ደግሞ እየሰራ ወደፊት የምትራመድ ልጅ ነህ ማለት ነው። በጣም እንደዛ ሆኛለሁ፣ ተመስገን። ኢንትረስቲንግ ደስ ይላል።